የዚህች ህይወት ትርጉም ምንድናት ብለህ ታስባለህ? ህይወት እውነት ለመናገር ትርጉምም አለው ትርጉምም አልባ ነው። አንዳንዴ እኔ አሁን የሆነብኝ ትርጉም አልባ እርስ በራሳችን ያለንን እውቀት ትራንስፈር ብንደራረግ አንዱ አንዱን ቢጎትት ብንረዳዳ እንደዛ ነው እንጂ ላይፍ ከዛ ውጭ ያለው ለራሴ በላው ለራሴ ጠጣው አይነት ላይፍ የሚጠቅመው ነገር የለም። ሰላም ጋይስ፣ ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ተመልሼ መጥቻለሁ። ቪዲዮ መግቢያ ላይ እንዳያችሁት ብንተጋገዝ አንዱ አንዱን ቢረዳው ያለውን ለሌላው ሼር ቢያደርግ የሚል ሀሳብ ይዤ ነው የመጣሁት እና እዚህ ጋር ከስክሪኑ ላይ እንደምታዩት ራሱ ጀማሪ ዩቲዩበር የሆናችሁና ለመጀመሪያ ያሰባችሁ እርስ በርስ ሰብስክራይብ በመደራረግ አብረን እንሂድ የሚል ሀሳብ ይዤ ነው የመጣሁት። ከዚህ ጋር ተያይዞ ሰሞኑን ዩቲዩብ አዲስ ነገር አውጥቷል። ኦልሬዲ ብዙዎቻችሁ ታውቃላችሁ። 4000 ዎች አወር የነበረው ወደ 8000 ዎች አወር ገብቷል። which is እጅግ በጣም ቦሪንግ የሆነ ነገር ነውና ይሄ ነገር እንደሚመጣ አላወኩም ነበር ቱ ቢ ሆነስት ማለት ነው። ጀስት እኔ ያለኝን ለምን ሼር አላደርግም ለምን አንተጋገዝም የሚል ሀሳብ ይዤ ከመጣው ቆይቻለሁ ልላችሁ ፈልጌ ነው። which is ኮሜንት ላይ ራሱ ማየት ትችላላችሁ። ኮሜንት ላይ ፖስት አድርጌ ወይ እንደ ኮሜንት አስቀምጬላችሁ ነበር። ያው ምን ልላችሁ መሰላችሁ ይሄ ሀሳብ ኦልሬዲ ድሮም ወይ ደግሞ ዩቲዩብ ሲጀምር ያለው ሀሳብ ነውና ይሄን ዩቲዩብ ቻናል ከጀመርኩኝ ኦልሬዲ አንድ ወር ሊሞላኝ ነው። ሜቢ ያ አንድ ወር ሞልቶኝ ይሆናል። በአንድ ወር ውስጥ ወደ 800 ሰብስክራይበር ከዛ ውጪ ደግሞ ወደ 1000 ዎች አወር መሙላት ይችላል። which is ትንሽ አይደለም ወይ ደግሞ በዚህ በአንድ ወር ውስጥ አይደለም በአንድ አመት ውስጥ ብዙ ሰው ስትራግል የሚያደርግ አለና ምን ልላችሁ ነው እኔ ትንሽም ብትሆን የዩቲዩብ እውቀት አለኝ። እንዴት ዩቲዩብ ላይ ሰውን ማቆየት እንዳለብኝ፣ እንዴት ሰዎችን የራሴ ማድረግ እንዳለብኝ፣ የመጡትን ሰዎችን እንዴት ሃንድል አድርጌ እኔ ጋር እንዲቆዩ ማድረግ እንዳለብኝ ያውቃለሁና ነገር ግን ብዙዎቻችሁ ስትራግል እያደረጋችሁ ብዙዎቻችሁ የተቸገራችሁ እንደሆነ አይ ነው ያንን በማሰብ ነበር እንደዚህ አይነት ነገር ያመጣሁትና ከዛ በፊት እባካችሁ ቴሌግራም ቻናል ጆይን እንድታደርጉ እፈልጋለሁ። ምክንያቱም አሁን ከዚህ በኋላ የማነሳቸውን እያንዳንዱን ሀሳብ የምታገኙት እንዴት እንደሚሰራ እንዴት አብረን እንደምንጓዝ እንዴት እርስ በርስ እንደምንተጋገዝ የሚያሳይ የምናወራበት የቴሌግራም ቻናላችን ነው። ኦኬ፣ ስለዚህ ሊንክ ማስቀመጥ አልችልም፣ ምክንያቱም አንድ ወር አልሞላውም ይሄ ዩቲዩብ ቻናል። ለዛ ሊንክ ምናምን ማስቀመጥ አልችልም፣ ግን እዚህ ጋር ዩዘር ኔሙን ጽፍላችኋለሁ። በዩዘር ኔም አማካኝነት እያንዳንዳችሁ ከኔ ጋር አብራችሁ ማደግ የምትፈልጉ የዩቲዩብ ቻናል ማሳደግ የምትፈልጉ ካላችሁ እዚህ ጋር በስክሪኑ ላይ ባለው ኦኬ፣ እባካችሁ ስክሪኑ ላይ ባለው ሰርች አድርጋችሁ እዛው ላይ ተሰባሰቡ። ልክ 100 ወይም ደግሞ ከዛም በላይ ሊሆን ይችላል ስትሞሉ ቀጣ በላይ በማካኝት ሊሆን ይችላል። እዛው ደግሞ እርስ በርስ እያወራን እንዴት እንደምንሰራ የምናይ ይሆናል ማለት ነው። ኦኬ፣ እንታቁ 6 ወር አለን። በዚች በ6 ወር ውስጥ ቢያንስ የ10 ሰው ቢሆን እንኳን ማሳካት አለብን። የምር ነው ላችሁ እኛ የምንተባበር ከሆነ በደንብ እናሳካለን፣ እርስ በርስ የምንተጋገዝ ከሆነ ማለት ነው። ስለዚህ 6 ወር አለን። 6 ወር ትንሽ አይደለም። ከ6 ወር በኋላ ነው ወደ 8000 ዎች አወር የሚያድገው። ስለዚህ አሁን 6 ወር አለን። በዚህ በ6 ወር ውስጥ ዎች አወራችንን ሆነ ሰብስክራይበራችንን በሚገባ ማሳደግ እንችላለን። ለዛ ደግሞ ግዴታ ቴሌግራም ጆይን ያደረገው ሰው ብቻ ነው ከኛ ጋር መቀላቀል ከኛ ጋር መጓዝ የሚችለው። የቴሌግራም ቻናላችን ጆይን ያላደረገ ሰው አናሳትፍም ወይም ደግሞ አናስተናግድም ማለት ነው። እንደዛ ነው የሚሆነው። ጋርም ተያይዞ ባለፈው ሳምንት ላይቭ ገብቼ ነበር። እንደምታውቁት ኔትወርክ በጣም አዛ ወደ ሰው ባንዴ ገብቶ ነበር ላይቭ ላይ። ነገር ግን በጣም ስታክ ያደረገ በጣም አዛ አድርጎኝ ምንም መስራት አልቻልኩም። ከዛ የተነሳ ወጣሁት ማለት ነው ከላይቭ ላይ። ያ አሁንም ቢሆን ግን የሆነ ሶሉሽን እየፈጠርኩ ነው ያለሁት። በዚህ በ6 ወር ውስጥ በሚገባ መስራት አለብን ጋይስ። እንዴት ነው የምንሰራው፣ እንዴት ነው የሚሆነው፣ እንዴት ነው የሚደረገው የሚለውን ከዚህ ቪዲዮ በኋላ እያንዳንዱ ማየት አለባችሁ። እባካችሁ ቪዲዮ ስኪፕ አታደርጉት። ምክንያቱም እንዴት እንደምንሰራ እንዴት እርስ በርስ እንደምንተጋገዝ የሚያሳይ እያንዳንዱ ቪዲዮ የያዘ ካሁን በኋላ እዚህ ጋር አስቀምጥላችኋለሁ። ድረስ ቪዲዮውን ያሳያችሁ ወይም ደግሞ ያስለፏችሁ ለዋናው ወይም ደግሞ ወደ ቁም ነገሩ እንድትመጡ ነበረ። ያንን ቪዲዮ ባታዩ እንኳን ይሄን ቪዲዮ ብቻ ካያችሁልኝ በቂ ነው። ምክንያቱም እናንተ እንድትጠቀሙ ፈልጋለሁ። ኦኬ፣ የመጀመሪያው ወይም ሐሳቤ ምንድነው? ይህን ፕሮግራም እኛው ለእኛው የተሰኘ ፕሮግራም ነው። which is ካሁን በኋላ በገንዘብ ጋይድ በተከታታይ ወይም ደግሞ until the end of እስከማሳከው ድረስ የሚቀጥል ፕሮግራም ነው የሚሆነው። ምንድነው ይሄም እኛው ለእኛው የተሰኘ ፕሮግራም ነው። እንዴት እንደሆነ እንዴት እንደምሰራ በሚገባ አሁን አስረዳችኋለሁ። ኦኬ፣ ስለዚህ እንደምታውቁት ዩቲዩብ ላይ ተከፋይ ለመሆን መስፈርቶች አሉ ወይም ደግሞ የሚያስፈልጉ ነገሮች አሉ። አንደኛው 1000 ሰብስክራይበር መግባት ነው አይደለ? ይሄ የመጀመሪያው ነገር ነው which is በዩቲዩብ ላይ ተከፋይ ለመሆን። ሁለተኛው ነገር ደግሞ 4000 ዎች አወር መሙላት ነው። ኦኬ፣ በጣም አሪፍ። እነዚህን 4000 ዎች አወርና 1000 ሰብስክራይበር ከሞላን በኋላ አፕላይ እናደርጋለን።
which is ገንዘብ ለመቀበል በአድሰንስ አማካኝነት ማለት ነው። ነገር ግን በእነዚህ አማካኝነት ኢትዮጵያውያንን እንደምታውቁት በኢትዮጵያ ውስጥ ሆነን እንኳን ገንዘብ ለመስራት ወይም ደግሞ በዩቲዩብ ላይ ተከፋይ ለመሆን እነዚህን 1000K እና 4000 ዎቸር ሞልተን እንኳን ገንዘብ ምንሰራበት ወይ በጣም ትንሽ ነው። ይሄም የሆነበት ኢትዮጵያ ውስጥ ሆነን ካየን ምንም አይነት ቪው አይከፈልም፣ ግዴታ ከውጪ መሆን አለበት። ኦኬ በጣም አሪፍ። ይሄን እንዴት ሶልቭ እናደርጋለን ወይስ ምን አይነት መፍትሄ አምጥታል ወይም ደግሞ ምን አይነት መፍትሄ አለ ወደሚለው እንግባ። ኦኬ ይህም የሚሆነው እኛው ለእኛው በተሰኘው ፕሮግራማችን ላይ እኛ ራሳችን ወይም ደግሞ እኛ ኢትዮጵያውያን እርስ በርስ በመተባበር እርስ በርስ በመደጋገፍ የዩቲዩብ ቻናላችን የምናሳድግበት ወይ ነው። እንዴት ነው የሚሆነው? ይህ በየተራ ነው የሚሆነው። which is ዩቲዩብ ለመጀመርም ያሰባችሁ ወይም ደግሞ ጀማሪዎቹም ከሆናችሁ እንዴት 1000 ሰብስክራይበር እና እንዴት 1000 ዎቸር እንገባለን የሚለው ላይ ጥያቄ ላንሳባችሁ ወይም ደግሞ ዋናው ፖይንት ላንሳላችሁ። ይሄም የሆነው ላይቭ እኔ እሁድ ሁሌም ገባ ይሆናል። ኦኬ እዚህ ላይ በሚገባበት እናንተ ምንድነው የምታደርጉት? እዛው ላይ እንሰበሰባለን። እንደምታውቁት ቲክቶክ ላይ ላይቭ ይገባል። ከዛ በኋላ ይሄን የሚያህል ፎሎወር ሰጣችኋለሁ 10 ጊዜ ኮፒ ሊንክ አድርጉ፣ እንደዚህ ሼር አድርጉ ምናምን ተብሎ የፎሎወር ይሰበሰባል። እንደምታውቁት ምንም ዋጋ ባይኖረው በቲክቶክ የምታውቁትም እኛው ራሳችን በዩቲዩብ እንደግመዋለን። ጋይዝ በሚገባ ይቻላል፣ ምንም ችግር የለውም። ያ እንግዲህ በዚህ ሰዓት የእውነት ዩቲዩብ ላይ መለወጥና መቀየር የሚፈልጉ ሰዎች ብቻ ነው መሳተፍ ያለባችሁ። ምክንያቱም የማይሰራና ሊለወጥ የማይፈልግ ምንም ለኛ ላይ ወይም ደግሞ በእኛ ላይ ጫና እንዲፈጥር አንፈልግም። ነገር ግን የእውነት ወይም ሪል ገንዘብ መስራት የሚፈልግ ወይም ሪል ራሱ መለወጥ መቀየር የሚፈልግ ሰው እርስ በርስ በመደጋገፍ ቻናላችን የምናሳድግበት ወይ ነው። ኦኬ ሶ እንዳልኳችሁ በላይቭ አማካኝነት እርስ በርስ ሰብስክራይብ እንደራረጋለን። ዩቲዩብ ለመጀመርም ደግሞ ጀምሮ ያለም ሰው ካለ እርስ በርስ ሰብስክራይብ በመደራረግ 1000 እንሙላለን። የምሬ ነው የምላችሁ። ለምሳሌ በአንድ ቀን ውስጥ እንኳን የ10 ሰው ብናሳካ በቀጣይ ደግሞ በሚገባ 10 ሰው ያለ እያንዳንዱ የምናዳርስበትም ወይ ልንፈጥር እንችላለን። አይ ዶንት ኖ አሁን ላይ ሐሳቤ ይሄ ነው። እንግዲህ ቀስ በቀስ በአይ ያስደግፈን ወይም ደግሞ ሌሎች የተሻሻሉ ነገሮች ሊመጡ ይሆናል። አሁን ላይ ያለው ሐሳብ ይሄ ነው። በላይቭ አማካኝነት የዩቲዩብ ቻናላችንን ሰብስክራይብ እናሳድጋለን። እርስ በርስ ሰብስክራይብ በመደራረግ ማለት ነው። እንግዲህ ይሄ ቀላል ነው። እናንተ ለማስረዳት ሌላ ቦታ መሄድ አይጠበቅብኝም። እዛው ቲክቶክ ላይ የሚደረገውን እንግዲህ ቲክቶክ ላይ ላይቭ ላይ እንዴት ሰብስክራይብ ፎሎው እንደሚጨመር እርስ በርስ ፎሎ በመደራረግ ያው ያሳድጋሉ። ያን ራሱን በዩቲዩብ እንደግማለን። ከዛ 1000 ሰብስክራይበር እንሞላለን። ከዛ በኋላ የሚቀረው ምንድነው? ሀውር ይቀራል ማለት ነው። ኦኬ እንግዲህ ይሄን ዎቸር እንዴት ነው የምንሞላው የሚል ጥያቄ ሊነሳ ይችላል። ጋይስ ይሄ ቪዲዮ ከረዘመ በቀጣይ በሰፊው ስለዚህ ብቻ ማውራበት ቪዲዮ ሰራለም ግዴታ መሆን አለበት። ምክንያቱም ይህንን በዚህ በ2 ወር ውስጥ በ3 ወር ውስጥ በሚገባ ብዙ ሰው እንዲጠቀም ወደ ብዙ ሰው ተደራሽነት እንዲኖረው ማድረግ ፈልጋለሁ። የምሬ ነው ላችሁ። ስለዚህ ብቻ ቪዲዮ በተከታታይ ልስራሻለሁ። ኦኬ እንቀጥል። ዎቸር ያስፈልጋል። ዎቸር ስንት ነው የሚያስፈልገን? 4000 ዎቸር ያስፈልጋል። እንዴት አድርገን ነው የምንሞላው? ዎቸር ለመሙላት ምንድነው የምናደርገው? የቴሌግራም አካውንት ይከፈታል። እኛው ላይኛው የተሰኘ የቴሌግራም አካውንት ወይም ደግሞ ግሩፕ እንከፍታለን። እዛ ላይ ዩቲዩብ የጀመረ ወይም ደግሞ ሊጀምር ያሰበም ጆይን ያደርጋል። ተረዳችሁ አይደለ? ጆይን ያደርጋል። ጆይን ካደረገ በኋላ ምንድነው የሚደረገው? እንግዲህ ዩቲዩብ አንድ ሰው ዩቲዩብ ሲጀምር ወይም ደግሞ በዩቲዩብ ተከፋይ ሆናል ሲባል ኮንተንት ክሬት ማድረግ ግዴታ አለበት፣ ወይም ደግሞ ቪዲዮ ክሬት ማድረግ ወይ ቪዲዮ ሜክ ማድረግ ግዴታ ይኖርበታል፣ ወይም ደግሞ መስራት አለበት። ያንን ክሬት ያደረገውን ቪዲዮ ወደ ዩቲዩብ አፕሎድ ያደርጋል፣ ወይም ደግሞ ወደ ዩቲዩብ ፖስት ካደረገ በኋላ ያንን ልክ ወደ ቴሌግራም አምጥቶ ምን ያደርጋል? ለኛ ሼር ያደርጋል ማለት ነው። በጣም አሪፍ። ሼር ካደረገ በኋላ እዛው ግሩፕ ውስጥ ያለው እያንዳንዱ ሰው ሊንኩ ላይ ተጭኖ ገብቶ ማየት አለበት። 1 ሰዓትም ቢሆን 2 ሰዓትም ቢሆን ያንን ቪዲዮ እስኪያልቅ ድረስ መጫወት መቻል አለበት። ምክንያቱም አንድ ያነሳነው ነገር አለ። እኛው ላይኛው በተሰኘው በቴሌግራም ላይ ወይም ደግሞ በመተሳሰብ ላይ እኛን ራሳችንን ለማሳደግ ነው አይደለ? ስለዚህ እያንዳንዱ ሰው በመደጋገፍ ወይም ደግሞ እያንዳንዱ ሰው በመስራት አቺቭ ማድረግ ወይም ደግሞ አቺቭ ማድረግ ማስቻል አለብን። ያንን በምናደርግበት ጊዜ ጋይዝ በአጭር ጊዜ ውስጥ ያምር ነው ምላችሁ እንሞላለን።
በዚህ ሰዓት እያንዳንዱ ሰው ቪዲዮ ወደ ዩቲዩብ ቻናሉ አፕሎድ በሚያደርግበት ሰዓት እኛ ደግሞ የገብተን የማየት ግዴታ አለብን። ለዛ ሰው ሳይሆን ለራሳችን ስንል ማለት ነው። ምክንያቱም የኛ ዩቲዩብ ቻናል እንዲያድግ ማለት ነው። ይሄ ነው የሚሆነው። እንግዲህ በእያንዳንዱ ሰዓት ይሄ እንዴት ይሆናል እንዴት ያድጋል የሚለው ላይ እንግዲህ ጀስት ያ ጊዜው ሲደርስ ወይም ደግሞ በሚገባ በፕራክቲካል የምናይበት ወይም እንፈጥራለን እንዴት እንደሚሆን። በጣም አሪፍ ይሄ ነው የሚሆነው። ሌላው ነገር ደግሞ ኦኬ ዋናው ነገር ደግሞ እዚህ ጋር ነው ጋይስ፣ ጌሙ እዚህ ጋር ነው። እንግዲህ 1000 ሰብስክራይበር እና 4000 ዎች ሃውር ከሞላ በኋላ ምንድነው አፕላይ እናደርጋለን አይደለ? which is ገንዘብ ለመስራት ማለት ነው። እንግዲህ አሁን ላይ እስካሁን ድረስ የቀረን ነገር አለ which is በቪዲዮ አፕሎድ እናደርግ ወይም ደግሞ ኢትዮጵያ ሆነን ደግሞ አፕሎድ በምናደርግበት ሰዓት ቪዲዮ 1 ሚሊዮን ቢታይም አይከፈልም ወይም ደግሞ ኢትዮጵያ ሞኔታይዝ ለመሆን በቂ አይደለች። ለዚህ አንድ መፍትሄ አለ። ምንድነው የምናደርገው? ሁላችንም አንድ የሆነ ምንድነው የምንከፍተው VPN እንከፍታለን ማለት ነው። ይህ VPN ሁላችን ጋር አንድ የሆነ VPN መሆን አለበት which is ዩናይትድ ስቴትስ። አሁን ላይ እንደምታውቁት በዩናይትድ ስቴትስ አማካኝነት በሚገባ ይከፈላል። ለአንድ ሰው $1 ሊከፈል ይችላል። ኢማጂን የምሬ ነው የምላችሁ በአንድ ሰው $1 ሊከፈል ይችላል። ያ ማለት በእኛ ላይ ወደ 200 ብር ማለት ነው በአንድ ሰው ነው የምላችሁ። እንግዲህ እኛ ተባብረን ይሄንን አንድ VPN ከፍተን በዛ VPN 50 ሰው ባየው ቁጥር በአንድ ቀን ጋይስ $100 የመስራት እንትና ቻንስ ሊኖር ይችላል። በሚገባ በዚህ ሐሳብ ተስማምተን የምንሰራ ከሆነ ኢማጂን ይሄንን የምናደርገው በሚገባ እናሳካዋለን። ሶ VPN ከፍተን ሞኔታይዝድ ከሆነ በኋላ ሞኔታይዝ ከመሆኑ በፊት በምንም ችግር ነው VPN የማብራት ግዴታ የለብንም። VPN የማብራት ሞኔታይዝ ከመሆኑ በፊት VPN ባናበራም ምንም ችግር የለውም ወይም ደግሞ ምንም አስፈላጊ አይደለም ሞኔታይዝ ከመሆኑ በፊት ማለት ነው። ነገር ግን ዋናው VPN የምናበራበት ወይ ሞኔታይዝ ከሆነ በኋላ ኦልሬዲ ገንዘብ መስራት ነው ሐሳባችን። ዞሩ ገንዘብ መስራት ወይም ደግሞ መኒ ሜክ ማድረግ ነው። ተረዳችሁ አይደል? ያንን ለማድረግ ደግሞ ሁላችንም ተባብረን እያንዳንዱ ሰው ወይም ደግሞ በዛ ግሩፕ ውስጥ ያለው ወይም ደግሞ በእኛ ስም ወይ እኛው ለኛው በተሰኘ ፕሮግራም ላይ የተመዘገበ ሰው ሲገባ ወይም ደግሞ ፖስት ሲያደርግ የእያንዳንዱ ቪዲዮ የማየት ወይም ደግሞ VPN አብርተን የማየት ግዴታ ይኖርብናል። ያ ደግሞ እንዴት እንደሚሆን ወደፊት በደንብ በሚገባ ፊገር አውት የምናደርግ ይሆናል። በዚያ ማግኘት በሚገባ እንሰራለን። ጋይስ ቪዲዮ ካልገባችሁ ወይም ደግሞ ጀስት ይሄን በአጭሩ ላስረዳችሁ የሞከርኩት ይሄ ካልገባችሁ ነው ወይም ደግሞ ግራ ከገባችሁ በሚገባ በሰፊው ቪዲዮ ይሰራልኝ ብላችሁ ኮሜንት ላይ ጻፉልኝ። በሰፊው ዲቴል ይሰራላችኋል። የምሬ ነው የምላችሁ። ምክንያቱም ይህንን መስራት አላቁም እኛው ለኛው የተሰኘ ፕሮግራም እስኪሳካ ድረስ ወይም ደግሞ በኢትዮጵያ ደግሞ በነገራችን ላይ በኢትዮጵያ እስኪታወቅ ድረስ ሊሆን ይችላል። who knows ይሄን ምክንያቱም ራሳቸው የሚለውጡበት እናቶች፣ አባቶች፣ ወጣቶች ራሳቸው የሚለውጡበት ወይ ራሳቸው የሚቀይሩበት ወይ ሊሆን ይችላል። ገባችሁ አይደል? ስለዚህ ያንን እስክናሳካ ድረስ በሚገባ ምንሰራበት ምንጥርበት ወይ ይሆናል። በቀጣይ ደግሞ ቴሌግራም ከፍቼ የምመጣ ይሆናል። የዛሬው ቪዲዮ እንዲበዛላችሁ አልፈልግም። ይሄ ነው የሚሆነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰምቱልኝ። እኔ ካሁን በኋላ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ አላችሁ ጀስት እንዴት እንደምንሰራ ባጭሩም በትንሹም ቢሆን ነግራችኋለሁ። ምን ማድረግ እንዳለባችሁ ታውቃላችሁ። በቀጣይ ቪዲዮ ገናኝ ቸር ሰምቱልኝ። ቻው